ሰፈር ከቲዲኤፍ ውጪ ምስማት የለም። ቲዲኤፍ ከሰረው እኮ አንቺ ደግሞ አንሶላው ተቀደደላቸዋል። አሁን ሙሉ እየሰማ ይሆናል ካለ ሰላም ይነመቤት ጠጃለ ይነመቤት ከየት ነው የገባል? ከየት መጣሽ አንቺ ደግሞ? ካልጋ እኮ በቪዲዮ እንዴት ሰው በሰላም ነው ወይ? አይደለም። ከእንቅልፍሽ ነው የተነሳሽው? አዎ። የት ሀገር ነው? አላውቅም። አላውቅም ማለት አላውቅም። እንዴት አላውቅም? እኔ እንጃ የት ነኝ ያለሁት? ኢትዮጵያ ነው። ወይኔ ቪዲዮ ነው እንዴ እያወራሁ ያለሁት? እናንተ ሰዎች እሱ ይታያል፣ እኔም እታያለሁ። ማን ሰጠ ስልኬን ማን ሰጠ? አንቺ ነሽ እኮ የደወልሽ። እማ አዲስ ነኝ እኔ እንጃ። የት ነው ያለሽው አሁን? እኔማ አልጋ ስር ተኝቼ። የት? አዲስ አበባ ነው? አዎ። የት ሰፈር ነው? መገናኛ። የአራዳ መሆንሽ ነው አይደል? አሁን ልትታወቂ ነው አይደል? ማን ያስገባኝ አሁን? እኔ የቁንጫ ድንግል የምለይ ሰው አሁን አንቺ ካታሊክ መጫለሽ። ሰላም ብያለሁ። ስምሽ ማን ነው? ሊሊ። እና ሻሃን ያልሽው ፋሃን ምን ማለት ነው? በትግርኛ ነው ሻሃን። ከሚላ ጽቡቂው አጋሜ ኦረ ምንድነው? ተንቤን ነሽ? አጋሜ ልጅ ነሽ? ተንቤን ነሽ? አይ ትግራይማ ሀገር ነው። የትኛው ብሔር ነሽ? ተንቤን ነሽ? አጋሜ ነሽ? እንደርታ ነሽ? አድዋ ነሽ? በዛኛው የአያቴ ሀገር ነው፣ በዛኛው የአባቴ ሀገር ነው። የትኛው ነው ሀገር ነው? ቻሪልኝ ነው። የትኛው ሀገር? ሆበራ የሚለው እኮ እናንተ ወለዱ አይደል? እቺ ቆንጆ ናት። ማን ነው ጀነራል ነው አባትሽ? አዎ። በእውነት እንትናን የማረከው ማንን? ባጫ ደበሌ። ኧረ ተመቸችኝ። ብርሃኑ እንጂ እና እሱ ነው የማረካቸው አባትሽ? እውነቷን የጀነራል ሁላቸውም ተመራረኩ። የኛም የእናንተም ማርኮት ነው እንትን ባጫ ደበሌ ያንቺ አባት? አዎ ነበረ። ደቀቅ ነው። በመጣስም ሲለቀቅ ነው እሱን ባጫን። አዎ ራቅ በይ እስኪ በደምብ ተነሽ። እውነቷን ነው። ተኝታ ነበር ልጅቷ። አሪፍ ትግሬ ናት፣ እንዳትናገሯል። ሰላም አላችሁ? ባጫ ደበሌን ማረከው አባት ነው። 4 ኪሎ ዘፈን ዛሬ ነው መዘፈን ያለበት። ጉራማይሌ እኔ ለወጣት እንዴት አይነት እያጋጠመኝ በጎበዝ። ሚዲያውን ደግሞ ፎሎ አላረግሽም። አንቺም አንዳንድ ቀን መምጣት አለብሽ። እንደውም ትግሬና አማራን የምታሳርቂው አንቺ ትመስኛለሽ። በህልሜ ሳይ ነበር የሆነች ሴት ባጫ ደበሌ ማርኮት አላባት። አይመጂ ሆነ ታርቀናል። አስለንም ታርቀናል። ያው አብረን ነው የምንኖረው ጓደኞቼ። ማነው ጓደኞቼ? ያለሁት ዱባይ የሰፈር በቃ ዱባይ ቢሆን አይሻልም? መንገኛም ሸረኛም ስላለ ጁሚራ ይቺ ከንፈርማ ወደ ጁሚራ ናት። ሌላ ቦታማ አትሆን። እኔ ስለማውቅ ብሉ ክለብ ሄደሽ ታውቂያለሽ?
እንዳትዋሽ። ብሉ ክለብ ሄደሻል? በእውነት ነው አላውቀውም። ክለብ ወይ እኔ ፋራ ነኝ። ኢንሻአላህ ሄዳለሁ አንድ ቀን። ሄደሽ አታውቂም? እመቤታችን እናቴን ሰኝ ሂጅ። አልሃቱር ሰፈር ሄደሽ ታውቂያለሽ? አልሃቱር ቪሌጅ ምንም ነገር ሂጅ አላውቅም። እናቴን ሰኝ ሂጅ አላውቅም። ምንም ማርያም እዚያ ሰፈር ሂጅ አውቀዋለሁ ካልሽ ሁሌም ይችን ከንፈር አስመሻት ተመልሰሻለሁ ቢልልሽ ነበር። አይ ድንብልናት እችን ከንፈር ከዚህ በኋላ ፋኖ ታጥቆ ከዚህ በኋላ ትግሬ አራት ጊዜ ይገባለች። አብደሻልን አራሩጦ እንደገና መረብ ወግር የሚከተው ፋኖ እኮ ተበሳጭቷል። እንደውም አንቺ ይኸውልሽ መቀመጫሽን ማስረከብ ያለብሽ ለፋኖ መሪ ነው። እርቅ ይፈታተ ከተባለ ቲዲኤፍ እንደዛ ከመሆንማ ትግሬ እኮ ወኔው ነገር ነው። ለሌላችሁ ትግሬ ወኔዋን አየህ? ቲዲኤፍ ነው የሚጎርሳት ይችን ከንፈር ትላለህ። ውሸቷን እኮ ይሄን እኮ አንድ አማራ ነው የሚነጫት። ያ ዱባይ ለኔ ነው የምታጣልኝ። እንደውም ግንባርሽ ይለኛል። አማራ የምትወጂ ይመስላል። እያስነጨሽ ሆኗል ለአማራ። አውቄያለሁ። እኔ እንደ ቤተሰብ እቀርባለሁ። ሰውና አንተ ኦሮሞ አይደለችም፣ ትግሬ ናት። ኦሮሞ ናት ይልሻል። ጋላ ስድብ አድርገው ነው። ጋላ ናት። ደንቆሮች ናቸው። ጋላ እኮ ስድብ አይደለም። እሺ ቀጥይ እስኪ ምን መልእክት አለሽ? እኔ ሞጣ አንተ ነህ አይደል? ሞጣ ተብዬው ማለት እድሜ ልኬ ነው የማውቅህ። እኔ አይደለሁም። እኔ ሌላ አጎቴ ሞጣ ነው አይደለሁም። አጎቴ አይደለም እንዴ የምትሳደው? እሱ ጥቁር እኮ ነው። ጸባይ ሰናይ ነው። ማርያምን ጸባይ ያለው እሱ አይደለም። የጸባይ ያለው ማርያምን ሞጣ ሌላ እኔ አላገባውም። አግብተሃል? አላገባውም። አሜሪካ መሄድ ትፈልጊያለሽ? አግብተሽ ይፈረምልሽ? አሜሪካ የሆነ ልብ ይስጠኝ እንጂ አሜሪካ ምን ያደርግልኛል? አይ ትፈልጊያለሽ? እኔ አሜሪካ ነው መኖር ፈልገው። እኔ እኮ አይደለም አገባ የሆነች ጓደኛ ያለች አንቺ ጅንታ ስትለኝ አንቺ ፋን ነው የምላት እሷን የታለች? አምጫት የታለች? ኧረ ትገድለኛለች። ተኝታለች። ጠዋት ነው ስራ የምትገባው። ቻውሮልሽ ሚዲያውን ፎሎ አድርጉ። ለማንኛውም ፎሎ አላረግሽም ነው ለካ የኛን ሚዲያ ቻች በርባሪ ነው። መልስልኝ። ጠዋት ኢንጆይ ታድርግ። ፎሎ ባክ አድርጊያለሁ እንዳትናገር